ቅድስት ሥላሴ በአብርሃም ቤት ሐምሌ 7 ቀን እንግዲህ እግዚአብሔር አምላክ በአብርሃም ቤት የገባበትና ሳራ ይስሐቅን እንደምትወልድ የተናገረበት ዕለት ነው። ይህ የቅድስት ሥላሴ ክብረ በዓል በቤተ ክርስቲያናችን በየዓመቱ ሐምሌ 7 በደማቅ ሥርዓትም ይከበራል። ታሪኩም በአጭሩ እንደሚከተለው እንመለከታለን። ወደ ዚህ ቻናል ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ ለብዙ ኦርቶዶክሳውያን እንዲደርስ አድርጉ። እንኳን ለሐምሌ 7 ለቅድስት ሥላሴ ዓመታዊ ክብረ በዓል በሰላም አደረሳችሁ። አባታችን አብርሃም ከተመሳቀለ ጎዳና ላይ ድንኳን ሰርቶ መንገደኞቹን ሁሉ በእንግድነት እየተቀበለ ሲያስተናግድ ይኖር ነበር። ጥንት ጠላታችን ሰይጣን ለተንኮል አያርፍምና ይህንን መልካም ተግባሩን ለማሰናከልም አስቦም አልቀረም። የተጎዳ ሰው መስሎ ከጎዳና ቆሞ አብርሃም እንግዳ መቀበል እንደተወ እርሱ ሊበላ ሊጠጣ ከቤቱ ቢሄድ ራሱን ፈንክቶ ደሙን አፍስሶ አጥንቱን ከስክሶ ልብሱን ገፎ እንደመለሰው ወደ አብርሃም ቤት ለሚሄዱ ሰዎችም ይናገር ጀመር። በዚህም የተነሳም እንግዳ ወደ አብርሃም ቤት አልመጣ አለ። በዚህ ጊዜ አብርሃምም ማዕደ እግዚአብሔርን ያለ ምስክር ወይም ያለ እንግዳ አልመገብም ብሎ 3 ቀን ሳይመገብ ጾሙን አደረ። በሶስተኛው ቀን ይህ ደግነቱን እግዚአብሔር ተመልክቶት በሶስት ሰዎች አምሳል አንድም በሶስትነቱ ከአብርሃም ቤት ገብቷል። በኦሪት ዘፍጥረት 18 ቁጥር 1 እስከ 19 ተጽፎ እንደምናገኘው በቀትር ጊዜ አብርሃም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በሶስት ሰዎች አምሳል በመምሬ አድባር ዛፍ ተገልጦለታል። አብርሃም 3 ሰዎች ቆመው ባየ ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ወደ እነርሱ ሮጠ። ወደ ምድርም ሰገደና አቤቱ በፊትስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብሎ ተማጸነ። በመቀጠል አብርሃም ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህችም ዛፍ በታች እረፉ፣ ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ፣ ከዚያም በኋላ ትሄዳላችሁ፣ ስለዚህ ወደ ባሪያችሁ መጥታችኋልና ሲላቸው እነርሱም እንዳልህ አድርግ ብለውታል። የኦሪት ዘፍጥረት አንድምታ ትርጓሜ እንደሚያስረዳውም አብርሃም ሥላሴን ጌቶቼ ከቤት ገብታችሁ እረፉ ሲላቸው ደክሞናልና አዝለ አስገባን አሉት። እርሱም እሺ ብሎ አንዱን አዝሎ ቢገባ ሁለቱ በግብር አምላካዊ ወይም በአምላካዊ ጥበብ ከቤቱ ገቡ። አብርሃምም ወደ ሳራ ዘንድ ፈጥኖ ሄደና 3 መስፈሪያ ዱቄት ፈጥነሽ አዘጋጂ፣ ለውሺውም እንጎቻም አድርጊ አላት። እርሷም እንዳዘዛት አደረገች። አብርሃምም ወይፈን አርዶ አወራርዶ አዘጋጅቶላቸው ተመግበዋል። ወይፈኑም ተነስቶ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ፣ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብሎ እግዚአብሔርን አመስግኗል። ከዚህ በኋላ እግዚአብሔር አብርሃምን ጠርቶ ሚስት ሳራ ወዴት ናት አለው። አብርሃምም ከድንኳኑ ውስጥ እንዳለች ነገረው። እግዚአብሔርም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራም ልጅን ታገኛለች ብሎ ለአብርሃም አበሰረው። ሳራ ይህንን ቃል በሰማች ጊዜ ባለቤቷ አርጅቶ እርሷም የሴቶች ግዳጅ ትቷት ነበርና ወይም አርጅታ ነበረችና ሲያረጁ አምባር ይዋጁ እንዲሉ እስከ ዛሬ ድረስ ቆንጆ ነኝን? ጌታዬ አብርሃምስ ገና ጎልማሳ ነውን? ብላ በማሰቧና መውለዷንም በመጠራጠሯ ሳቀች። እግዚአብሔርም ምስጢሩን በአጽንዖት ለማስረዳትና አስረግጦም ለመናገር አብርሃምን ሳራ ለምን ትስቃለች? በውኑ ለእግዚአብሔር የሚሳነው ነገር አለን? አለው። ሳራም ስለፈራች አልሳኩም አለች። እግዚአብሔር መሳቋን እንዳወቀባት ከነገራት በኋላ በድጋሜ በዓመቱ ወደ አብርሃም ቤት እንደሚመጣና ሳራም ወንድ ልጅ ወይም ይስሐቅን እንደምትወልድ አበሰሯቸው። በዚህ ትምህርት ብዙ ምስጢራት ይገኛሉ። ጥቂቶቹን በመጠኑ ለማስታወስ ያክል 3 ሰዎች ሊቀበላቸው ወደ እነርሱ የሚሉትና ሌሎችም በብዙ ቁጥር ወይም በ3 ቁጥር የተገለጹ ተመሳሳይ ሐረጋት የእግዚአብሔርን ሦስትነት ሲገልጹ በፊትስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ
የሚለው አረፍተ ነገር ደግሞ አንድነቱን ያመለክታል። ሳራ ዳቦ ያዘጋጀችበት ሶስቱ መስፈሪያ የሶስትነቱ ምሳሌ ሲሆን ዳቦ አንድ መሆኑ ደግሞ የአንድነት ምሳሌ ነው። ሥላሴ አብርሃም ያዘጋጀውን እንስሳ ተመገቡ ተብሎ መነገሩም በሰው አምሳል ስለተገለጡና ለአብርሃም የበሉ መስለው ስለታዩት ነው እንጂ ሥላሴ መብል መጠጥም አይስማማቸውም ወይም አይነገርላቸውም። መምህራነ ቤተ ክርስቲያን እንዳስተማሩን ሥላሴ ምግብ በሉ ወይም እግዚአብሔር ምግብ በላ ማለት ቅቤ ከእሳት ገብቶ አልቀለጠም እንደማለት ነው። መብላት መጠጣትን የመሳሰሉ የሥጋ ተግባራትን የመለኮት ባህሪያት አይደሉምና። ከዚህ በተለየ ምስጢረ ሥላሴ ሳራ ለምን ትስቃለች? በውኑ ለእግዚአብሔር የሚሳነው ነገር አለን? ብለው ከጠየቁት ኃይለ ቃል መካከልም ለእግዚአብሔር የሚሳነው ነገር አለን የሚለው እመቤታችንን በድንግልና ጸንሳ በድንግልና እንደምትወልድ ሲያበስራት ወንድ ሳላውቅ ይህ እንዴት ሊሆን ይችላል? ሉቃስ 1 ቁጥር 36 ብላ በጠየቀችው ጊዜ መልአኩ ቅዱስ ገብርኤል ደግሞ መናገሩ የእግዚአብሔር ቃል በዘመን ብዛት የማይለወጥ ሕያውና እውነተኛ መሆኑን ያጠይቃል። እግዚአብሔር አብርሃምን ሳራ ወዴት ናት ሲል መጠየቁም ያለችበት ጠፍቶ ሳይሆን የሚነግራት ታላቅ የምስራች እንዳለ ለማጠየቅ ነው። ሰውን ያለበትን ጠይቆ ጠርቶ አቅርቦ አስደሳች ዜና መናገር የተለመደ ነውና ይኸውም አዳም ከወዴት ነህ ከሚለው ጥያቄ ጋር ተመሳሳይነት አለው። ዘፍጥረት 3 ቁጥር 9 ላይ እንደተጻፈው እግዚአብሔር አምላክ አባታችን አዳምን ወዴት ነህ ሲል የጠየቀው ያለበትን አያውቅ ብሎ ሳይሆን ቃል በቃል ሊያናግረው ከልጅ ተወልጄ አድንሃለሁ የሚለውን የድህነት ቃል ኪዳን ሊሰጠው ፈቅዶ ነበር። እንደ አዳም ሁሉ ለሳራም ለጊዜው ይስሐቅን እንደምትወልድ ለፍጻሜው ደግሞ ከአብርሃም ዘር ከምትሆን ቅድስት ድንግል ማርያም እግዚአብሔር ሥጋ ለብሶ እንደሚገለጥና ዓለሙን እንደሚያድነው ለመናገር አብርሃምን ሚስት ሳራ ወዴት ናት ሲል ጠይቆታል። ከዚያም የይስሐቅን መወለድ አብስሯቸዋል። ይኸውም 5500 ዓመት ሲፈጸም እግዚአብሔር ከአብርሃም የልጅ ልጅ ከእመቤታችን ከቅድስት ድንግል ማርያም እንደተወለደ በአካለ ሥጋ ወደ ምድር እንደመጣ በዚህ ጊዜም በሳራ የተመሰለች ወንጌል በይስሐቅ የሚመሰሉ ምዕመናንን እንዳስገኘች ማለትም አዲስ ኪዳን ተመስርታ ብዙ ክርስቲያኖች እንዳፈራች የሚያመለክት ምስጢር አለው። የቤተ ክርስቲያን ሊቃውንት እንደተረጎሙልን የአብርሃም ድንኳን የእመቤታችን ምሳሌ ነው። በአብርሃም ድንኳን አላፊ አግዳሚው ይመገብበት ያርፍበት እንደነበር ሁሉ በእመቤታችን አማላጅነትም መንገደኞችም ማረፊያ፣ እንግዶች መጠለያ፣ ስደተኞች ተስፋ ያገኛሉና ከሁሉም በላይ የነፍስ ሥጋ መድኃኒት የዘላለም ማረፊያ እውነተኛ መብልና መጠጥ የሆነውን ኢየሱስ ክርስቶስን የወለደች እርሷ ናትና በአብርሃም ድንኳን ትመሰላለች። ቀትር በሆነ ጊዜ ማለትም በ6 ሰዓት አብ ወልድ መንፈስ ቅዱስ ወደ አብርሃም ድንኳን እንደገቡ ሁሉ 5500 ዓመት ተፈጽሞ በ6ኛው ሺህ ዓመት እግዚአብሔር አብ ለአጽንኦ፣ እግዚአብሔር መንፈስ ቅዱስ ለአጽንኦ፣ እግዚአብሔር ወልድ በተለየ አካሉ ሥጋን ለመልበስ በእመቤታችን በቅድስት ድንግል ማርያም አድረዋልና እመቤታችን በአብርሃም ድንኳን ትመሰላለች። በ6ኛው ወር ቅዱስ ገብርኤል ከእግዚአብሔር ዘንድ ወደ እመቤታችን ተላከ ተብሎ እንደተጻፈ ሉቃስ 1 ቁጥር 26 ላይ በዚህ ቃለ ወንጌል 6ኛው ወር የሚለው ሐረግ 5500 ዘመን ተፈጽሞ በ6ኛው ሺህ ዘመን ቅዱስ ገብርኤል ወደ እመቤታችን ለብስራት መላኩንም ያመለክታል። እግዚአብሔር አምላክ ለአብርሃም የይስሐቅ መወለድና በሥጋ ማርያም መገለጡን ከነገረው በኋላ ተመልሶ ሄዷል ስንልም ሥላሴ ከአብርሃም ቤት በሰው አምሳል ሲወጡ መታየታቸውን ለማመልከት እንጂ እግዚአብሔር መሄድ መምጣት የሚነገርለት ሆኖ አይደለም። እርሱ በዓለሙ ሁሉ ሰፍኖ የሚኖር አምላክ ነውና። ነገር ግን በልዩ ልዩ ምሳሌ እንደተገለጠ ጸጋውን በረከቱን ማሳደሩን ለመግለጽ መጣ፣ ሄደ፣ ወረደ፣ አረገ እየተባለም ይነገርለታል። ትምህርታችንን ለማጠቃለል ያክልም ሐምሌ 7 ቀን እግዚአብሔር በአብርሃም ቤት ተገኝቶ የይስሐቅን መወለድና የእግዚአብሔርን ሰው መሆን የተናገረበት ዕለት ከመሆኑ ሌላ የአብርሃምን ዘሩን እንደሚያበዛለትና አሕዛብ ሁሉ በእርሱ እንደሚከብሩ
ማለትም ከአብርሃም ዘር በተገኘው በኢየሱስ ክርስቶስ አሕዛብ እንደሚደቆሱ ይህንን ምስጢር እግዚአብሔር ከወዳጁ ከአብርሃም እንደማይሰውር ቃል ኪዳን የገባበት ቀን ነው። በተጨማሪም እግዚአብሔር ከኃጢአታቸው ብዛት የተነሳ ሰዶምና ገሞራን ያጠፋቸው አብርሃምም በአማላጅነት በእግዚአብሔር ፊት ቆሞ የተማጸነው በዚህ ዕለት ነው። ቅዱሳን በእግዚአብሔር ፊት ቆመው ዘወትር ስለ ሰው ልጅ ደህንነት እንደሚጸልዩና እንደሚያማልዱም እንደ አብርሃም ልቦናቸው ቅን በሆኑና በለጋሶች ማለትም ምጽዋትንና እንግዳ መቀበልን የዘወትር ተግባራቸው አድርገው በሚኖሩ ሰዎች ቤት እግዚአብሔር በረድኤት ወደ ሰው ቤት ሲገባም የተዘጋ ማኅፀን እንደሚከፍትና ቤቱን በበረከት እንደሚሞላ እንደዚሁም የተሰወረ ምስጢር እንደሚገልጽ ከዚህ ታሪክ እንረዳለን። ከዚህ ሁሉ ጋርም እግዚአብሔር አምላክ በአንድነቱም በሦስትነቱም እየታየ አምላክነቱን ለዘመናት እንደሚገልጥና የቸርነቱን ሥራ እንደሚሰራ ከታሪኩ እንማራለን። በአጠቃላይ ይሄ እግዚአብሔር በአብርሃም ቤት የመገለጥ ትምህርት በአንድ ወቅት ብቻ የተፈጸመና ነበር እየተባለ የሚነገር ያለፈ ታሪክ ሳይሆን ለዘላለሙ የሚነገር ሲነገርም የሚኖር ሕያው ቃል ነው። ይህን እግዚአብሔርን ለቅዱሳኑ በልዩ ልዩ መንገድ እየተገለጠ ለዘመናት የሚያደርገው ድንቅ ሥራና ተአምር መገንዘብ እንችላለን። ዛሬም ሀብት ንብረት ያለን ምዕመናን በትሩፋት ሥራ በመሰማራት ማለትም እንግዶችን በመቀበል ለተራቡ በማብላት በመጽዋዕትና በመሳሰሉት ተግባራት ከኖርን በቂ ንብረት የሌለን ደግሞ ልቦናችንን ንጹሕ ከማድረግና ከኃጢአት ከመለየት በተጨማሪ ለተቸገሩ በመራራት በደግነት በቀና አስተሳሰብ ከተጓዝን እግዚአብሔር በሕይወታችን ውስጥ ያድራል ማለት ነው። አድሮም ይባርከናል፣ ይቀድሰናል። እርሱ ያደረበት ሰውነት ደግሞ ይባረካል፣ ይቀደሳልና ደግሞም ልጅ የሌለን ልጅ፣ ዘመድ ላጣን ዘመድ በመስጠት ዘራችንንም ያበዛዋል፣ ይባርከናል። በጥቅሉ የልባችንን መሻት አውቆ የምንሻውን መልካም ነገር ሁሉ ይፈጽማልና ይህ ሁሉ የእግዚአብሔር ጸጋ ይበዛልን ዘንድ እኛም በርትዕት ተዋሕዶ ሃይማኖት እንድንጸና በክርስቲያናዊ ምግባርም እንድንተካ የእግዚአብሔር መልካም ፈቃድ ይሁን። ይቆየን። አሜን። ውድ የዮናታን ሚዲያ ቤተሰቦች በዓሉን በማስመልከት ሐምሌ 7 ለምን ይከበራል፣ ቅድስት ሥላሴን ለምን እናከብራለን በሚል እንግዲህ በሰፊው ተማምረናል። እንግዲህ በዚህ ሰሞን እዚህ ቻናል ላይ እየተለቀቅን ያለነው መንፈሳዊ ቪዲዮዎች ደግሞ እየታዩ አይደለምና ቪዲዮ ላይክ በማድረግ ተባበሩን። ለብዙ ኦርቶዶክሳውያን እንዲደርስ ከቻላችሁ ሼር አድርጉ፣ ሰብስክራይብ አድርጉ፣ ኮመንት ላይ ተሳተፉ፣ ጥያቄዎቻችሁን አስቀምጡልን። በቀጣይም እጅግ አስተማሪ የሆኑ መንፈሳዊ ቪዲዮዎችን በዚህ ቻናል የምታገኙ ይሆናል። እንዲሁም ዋናው ቻናላችን ናታን ሚዲያ ላይ ለጊዜው ቪዲዮ መልቀቅ ስለማንችል የለቀቅን አይደለም። እሱም እንግዲህ እንዲለቀቅ የኛው ቻናል መጀመሪያ ማስተካከል ስላለብን በዚህኛው ቻናል ብቻ ቪዲዮዎችን እየለቀቅን እንገኛለንና ቻናሉን ሰብስክራይብ አድርጉ እንላለን። በቀጣይ ደግሞ በሌላ አዳዲስ ስራዎች እስከምንገናኝ ድረስ እስከዛው እንግዲህ በሰላም ያቆየን። ሁላችንም መልካም በዓል ይሁንላችሁ። ሰላም።